ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ደግሞ በቀን $200 በላይ መስራት የሚያስችለን አፕ አሳያችኋለሁ ማለት ነው። አብረን እንከታተልና እኔ እያወጣሁኝ አሳያችኋለሁ ማለት ነው በዚህ ስክሪን ላይ። በነገራችን ላይ የቴሌግራም ቻናሌ በስክሪን ላይ እንደምታዩት እሱ ጋር ኑና በቴሌግራም ሃይበሉ ስልክ ቁጥርም አለ። እንዲሁም ሁለቱም ቻናል የኔ ነው ማለት ነው የምታዩት። ወደ ዋናው ጉዳይ ስገባ ከላይ ላይ የምታዩት ይሄ ፖይንት እና ኮይን ይባላል ማለት ነው። ስለዚህ በግራ በኩል ያለው ኮይን በቀኝ በኩል ደግሞ ያለው ፖይንት ማለት ነው። 2,441,000 ምናምን ይታየናል ማለት ነው። ስለዚህ እኔ ለማግኘት ተላይ አይዲ እንደዚህ ተጽፋላችሁ። አይዲ ተጻፋችሁ በኋላ ሰርች ስታደርጉት ልክ እንደዚህ ይመጣላችኋል ማለት ነው። እንደዚህ ስታደርጉት ይሄ ቀጥታ ታዩት የኔ ፎቶግራፍ ነው። ወደ ራሴ ሩም ገባሁ። እዚህ እንደዚህ ማለት ነው። አሁን ወደዚህ ወደ ዋናው ጉዳይ ስገባ ዊዝድሮ ለማድረግ የማሳያችሁ ስቴፕ ባይ ስቴፕ እናያለን ማለት ነው። በቀስት ያደረኩባቸው ፖይንት እና ኮይን ይባላሉ ማለት ነው። ያኛው ገና ሰዎቹ ጊፍት የምንሰጣቸው እንዲሁም ኤክስቼንጅ የምናደርገው ማለት ነው። ይሄ ቀስት ያነካሁት ዊዝድሮ ለማድረግ ነው ማለት ነው። ከታች ላይ ዊዝድሮ የምትላለች ማለት ነው። ዊዝድሮ የምትሏን በቀስት ውስጥ ያደረኩባትን እንነካለን። ከዛ ልክ እንደዚህ ሲመጣልን ከመካከል ላይ ተዚች ላይ ቁጥር እንጽፋለን ማለት ነው የሚፈልገውን ያክል። እዚህ ጋር የማውጣት ሜትዳችን የምናየው የኢትዮጵያ ባንዲራ ያለበት ነካ ስናደርገው ምንፈልገው ሀገር በብር ነው ማውጣት ምንፈልጋት ሀገር በየሀገሩ የሚሰራበት ኤሪያ ይሄን ይመስላል ማለት ነው። ከዛ ልክ ይሄን መርጠን ተጨረስን በኋላ ኢትዮጵያ ንግድ ባንክ ቴሌ ብርም አለ። እዛ ልክ እንደዚህ በቀስት ውስጥ ያደረኩባት $6 ገና አፕሩቭ ያልሆነች ነች። $234 ግን አፕሩቭ ሆኗል። ስለዚህ ላይ ያለው $241 ጠቅላላ ነው ላይ ያለው። ስለዚህ በግራ በኩል ተታች ያለችዋን አወጣለሁ ማለት ነው። አሁን ታች ላይ ያለችዋን እያወጣሁ አሳያችኋለሁ። ይሄ አፕሩቭ ለመሆን 12 እንደዚህ ጨርስበታል ማለት ነው። እዚህ ጋር ይሄ $234 ጻፍኩት። እዚህ ተጻፍኩ በኋላ ዊዝድሮ የሚለውን ነካለሁ ማለት ነው። ዊዝድሮ የሚለውን ተታች ላይ ስነካታ ያላችሁ ይሄን ከነካነ በኋላ ከዚህ በቀስት ውስጥ ማድረግበትን ምናልባት እንትን ሸፍኑት ሊሆን ይችላል። ሰክሰስ ሲል የምናይ ይሆናል ማለት ነው። አሁን ሰክሰስ አለ ማለት ነው። ስለዚህ ሰክሰስ አለ። ተዛ የነበረው እንደምታዩት አሁን $0.73 ብቻ ነው ያለው። የላይኛው $7 ግን ገና አፕሩቭ ያልሆነች ነው ማለት ነው። መልካም አሁን ሰዎች የሚጠቀሙት እነዚህ ይመስላሉ ማለት ነው። እኔ ቅድም የነበረውና አሁን የነበረው ልዩነት እናያለን ማለት ነው። 70,000 ብቻ ነው ያለው። አሁን 70,338 እና 85,500 ብቻ ይቀራል ማለት ነው። ይሄ የሚጠቀሙ ሰዎች ናቸው ይሄን አፕ የሚጠቀሙ። ልክ እናንተ እንደዚህ ሰርተን ነው የምናገኘው ማለት ነው። ሌላ